አባይነሽ እባላለሁ። የካ ክፍለ ከተማ ወረዳ 4 ፖለቲካ ዘርፍ ኃላፊ ነኝ። አጠቃላይ እንደ ወረዳ ሰፊ አባሎቻችን በእኛው ጋር አሉ። እንደ አጠቃላይ ግን እነዚህ ሰፊ አባሎቻችን ላይ ምን እንስራ የሚል እንደ ፓርቲ ያቀድነው እቅዶች አሉ። ከነዛ እቅድ አኳያ ብዙ ተግባራትን ሰርተናል። አንደኛው ተግባራችን የአቅም ግንባታ ነው። አባል የአቅም ግንባታን ስልጠና በመውሰድ በተለያዩ ግንዛቤ ማስጨበጫ ስራዎችንም ከአንዳንድ ዘርፎች ጋራ በጋራ በመስራት ከሌሎች ከሚመለከታቸው ተቋማትና ዘርፎች ጋራ ብዙ በመስራት የአባሎቻችን አቅም ግንባታ በዘንድሮ ዓመት በተለይ ብዙ ስራዎች ተሰርተዋል ማለት ነው። ከዚህ አኳያ ከነዚህ ከአቅም ግንባታ ስራዎች አኳያ የመጀመሪያው የሰራ ነው የፍላጎት ዳሰሳ ጥናት፣ የስልጠና ፍላጎት ዳሰሳ ጥናት ሰርተናል። ከፍላጎቱ በኋላ ደግሞ በተለያዩ ርዕሶች በጣም በርካታ ርዕሶች ላይ የአቅም ግንባታ ስልጠና ተሰጥቷል ማለት ነው። ከዚህ አኳያ ከዚህ ከአቅም ግንባታ ስልጠና አኳያ ምንድነው ያለው ሁኔታ ብለን ደግሞ ገምግመናል ነው። ከግምገማው በኋላ ምንድነው ያደረግነው? ድጋሜ ከስልጠናው በኋላ አባሉ ምን ደረጃ ላይ ነው የሚል አሁንም የዳሰሳ ጥናት አድርገን ያገኘነው አጠቃላይ ብዙ ነገሮች አሉ። አንደኛውና ዋነኛው አባሎቻችን ከሌሎች ማህበረሰብ ከፊት ሆኖ ግንባር ቀደም ሆኖ የፓርቲንና የመንግስት ስራዎችን በማገዝ ላይ ይገኛሉ ማለት። አጠቃላይ የሚወርዱ ተልእኮችን ጭምር ከአመራር ጎን ሆኖ ያስተሳሰብና ያመለካከት ለውጥ በማምጣት ግንባር ቀደም ሆኖ ተግባሮቻችንን እያከናወኑ ይገኛሉ ማለት ነው። ሁለተኛው ደግሞ አንዳንድ የሌብነትና ብልሹ አሰራሮች ላይ የመልካም አስተዳደር ስራዎች ላይ ብሎክን ማዕከል ያደረገ የፓርቲ አባላት እጅግ በጣም የላቀ ስራዎችን ሰርቷል። ስለዚህ አሁንም ደግሞ ካለን አባል አኳያ የሚቀረን ነገሮች አሉ። በዚህ በጀት ዓመት ቀሪ ወራቶች ላይ ግን እቅድ ይዘን ቀሪ አባሎቻችን የአቅም ግንባታ ስራዎችና ከዚህ የተሻለ ስራዎች እንድንሰራ ያው የጋራ መግባባት ይዘን እንደ ዘርፍም ከሌሎች ዘርፍ ጋርም የጋራ አድርገን ስራዎችን በማከናወን ደረጃ ላይ ነን የሚል ሀሳብ ለመስጠት ያክል ነው። ያው እንበረታለን፣ የአባሎቻችን የአቅም ግንባታ እናጎለብታለን። ቀጣይ ያው ብልጽግና ፓርቲ ግንባር ቀደም ፓርቲ ሆኖ መጪውም የምርጫ ጊዜያችን ስለሆነ እሱ አካባቢ ላይ አባሉ የምርጫ ዝግጅት አኳያ ምን ይመስላል የሚል ከአሁኑ የዳሰሳ ጥናት ጀምረናል። ከበፊቱ የምርጫ ከስድስተኛው የምርጫ ስራዎች ላይ ምን ነበረ ክፍተት የሚል እንደ ወረዳ ዳሰሳ ጥናት አድርገን አስተባባሪም በአጠቃላይ አመራርን እንዲሁም ከአንዳንድ ዋና የሆኑ መዋቅሮቻችን ጋራ የጋራ አድርገን የምርጫ ዝግጅትን እያደረግን እንገኛለን በማለት ያክል ነው። ያው እንበረታለን፣ የኢትዮጵያን ብልጽግና እውን እናደርጋለን የሚል ሀሳብ መስጠት ነው። አመሰግናለሁ።